ሸሃዳ መያዝ ፈልጋለሁ። ማሻአላህ። እህታችን ቀድማ እንደጠየቀችው እህት ሂንዱ ነበርሽ? አዎ ሂንዱ ነበርኩኝ። እህታችን በጥያቄዋ ኢስላምን መቀበል እንደምትፈልግ ነው የገለጸችው። እህቴ አንድ ጥያቄ ልጠይቅሽ። በአንድ አምላክ ታምኛለሽ? አዎ አምናለሁ። አምላክ ምንም ምስል እንደሌለው ታምኛለሽ? አዎ። ከአላህ በቀር የሚመለክ አምላክ እንደሌለ ታምኛለሽ? አዎ አምናለሁ። ነቢዩ መሐመድ የመጨረሻና የመደምደሚያ የአላህ ነቢይ እንደሆኑ ታምኛለሽ? አዎ አምናለሁ። በቃ በአረብኛ እልልሻለሁ የምለውን ትደግሚልኛለሽ። አላህ ኢላሃ ኢላላህ ወአሽሀዱ አና ሙሐመደን አብዱሁ ወረሱሉሁ ማሻአላህ። የበለጠ እንዲቀልሽ የአሁኑን ቃል በትርጉም እደግምልሻለሁ። ትርጉሙም ከአላህ በቀር አምላክ እንደሌለ መሰክራለሁ፣ እንዲሁም ነቢዩ መሐመድ የአላህ መልእክተኛ ባሪያ እንደሆኑ መሰክራለሁ ማለት ነው። And Prophet Muhammad is the messenger and servant of Almighty God. Servant of Almighty God. ማሻአላህ እህቴ አሁን ሙስሊም ሆነሻል። አላህ መልካም ምንዳና ገነትን ይለግስሽ። ማንኛውም ጥያቄና ሀሳብ ካለሽ ምንም አይነት ፍርሃት ሳይሰማሽ ድርጅታችንን ማግኘት ትችያለሽ። ማንኛውም ሀሳብ ጥያቄ ካለሽ ጥያቄዎች መላክ ትችያለሽ። ዋናው ነገር ማመንሽና ያለሽ ኢማን ነው። ተግባራዊው ነገር ቀስ ብሎ ይመጣል። አመሰግናለሁ እህቴ። As you keep on learning whatever about Islam, slowly and steadily. Main thing is Iman, believing. The practice keeps on coming slowly and steadily. Whatever you learn, you can ask questions, you can keep on following, and slowly, inshallah, you can keep on following all the trends of Islam. Thank you very much, sister. አለቃ እባክህ መስገድና ተያያዥ ጉዳዮች የሚያስተምረኝ ድርጅት ካለ ብትጠቁመኝ። ኢንሻአላህ ይህን በተመለከተ ወደፊት የምገነባው ድርጅት አላህ ካለ ይኖራል። ግን ለጊዜው የጓደኛዬ ነጅሙዲን ያስሚን ሚስት የሴቶቹ መቀመጫ ክንፍ ላይ ትኖራለች። ሴቶች ማዕከል አለ፣ ከነሱ ጋር መገናኘት ትችያለሽ። እዛም የነፃ አገልግሎት የሚሰጡ ሰዎች አሉ። እነሱ እንዴት መጸለይ፣ እንዴት መስገድ እንዳለብሽ እና የእስላምን ህግጋቶች ያሳዩሻል። አመሰግናለሁ እህቴ።